ሰላም ጤና ይስጥልኝ። ዛሬ የምናወራው ስለ አንድ ሰው ነው። እስቲ አስቡት፣ ከመሬት 500 ሜትር ከፍታ ላይ ሆናችሁ ከስራችሁ ያለው ጥልቅ ገደል ብቻ ነው። በእጃችሁ ላይ ምንም ገመድ የለም፣ የሚጠብቃችሁ ምንም አይነት መረብ የለም። አንዲት የጣት መንሸራተት መጨረሻችሁ ትሆናለች። አሌክስ ሆናልድ። ይህ ለብዙዎች ቅዠት ሊሆን ይችላል። ለአሌክስ ሆናልድ ግን የዕለት ተዕለት ህይወት ነው። አሌክስ ሶሎ ወይም ያለምንም መከላከያ ገመድ ተራራዎችን መውጣት በዓለም አንደኛ ነው። ለምንድን ነው ይሄ ሰው ህይወቱን እንዲህ ለአደጋ የሚያጋልጠው? የታይፔ 101 ድንቅ ታሪክ። ባለፈው ሳምንት ጥር 2026 ላይ የአሌክስ በታሪክ ታይቶ የማይታወቀው ነገር አደረገ። በታይዋን የሚገኘው ግዙፏን ታይፔ 101 ህንፃ ያለምንም ገመድ መውጣት ችሏል። 101 ፎቆችን ከ500 ሜትር በላይ ርዝማኔ ያለውን ፎቅ በ1 ሰዓት ተኩል መውጣት ችሏል። አሌክስ ይህንን ህንፃ ለመውጣት በ1 ሰዓት ከ30 ደቂቃ ብቻ ነው የፈጀበት። በሚገርም ሁኔታ ጫፍ ላይ ሲደርስ ላብ እንኳን አልታየበትም ነበር። ብዙዎቻችን ይህ ሰው ተፈጥሮ ምንድነው ብለን እንጠይቃለን። የሳይንስ ሊቃውንት የአሌክስን አእምሮ በኤምአርአይ ሲመረምሩት እርሱ ፍርሃትን ገድሎታል ወይስ ፍርሃትን ተላምዶታል? አድማጮቹ ጀርባ ያለው ስራ። አሌክስ እብድ አይደለም። አንድ ተራራ ወይም ህንፃ ከመውጣቱ በፊት ለዓመታት ይለማመዳል። እያንዳንዱን የድንጋይ ስንጣቂ፣ እያንዳንዱን የህንፃ ጠርዝ በቃሉ እስኪሸመድድ ድረስ ያጠናል። አሌክስ አንድ ትልቅ ትምህርት ያስተምረናል። ፍጹምነት ፐርፌክሽን የሚመጣው ከዝግጅት ነው። ገመድ በሌለበት ዓለም ላይ ፍጹም አለመሆን ማለት ሞት ማለት ነው። ስለዚህ አሌክስ 100% እርግጠኛ ካልሆነ አይጀምረውም ስራውን። ይህ ታሪክ ለኛም ትልቅ ትምህርት አለው። የምንሰራውን ነገር ለማሸነፍ በቂ ዝግጅት እያደረግን ነው ወይ? አሌክስ ሆናልድ ዛሬም በሰማይ ላይ እየተራመደ ነው። ከጥቂት ዓመታት በፊት ለኢትዮጵያውያን፣ ለሌሎች አፍሪካ ሀገራቶች የፀሐይ ብርሃን ኃይል ሶላር ኢነርጂ እንዲዳረስ ከፍተኛ ድጋፍ ሲያደርግ ነበር። እርሱ ተራራ መውጣት ብቻ ሳይሆን ስራው ዓለምን ለመለወጥ የሚጥር ሰው ነው። እናንተስ ስለ አሌክስ ምን ታስባላችሁ? ይህ ድፍረት ነው ወይስ ሞኝነት ነው? በኮሜንት መስጫው ላይ ተሳተፉ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት፣ ለጓደኛችሁም አጋሩት። ለሚቀጥለው አስገራሚ ታሪክ ሰብስክራይብ ማድረጋችሁና የደወል ምልክቱን መጫን እንዳትረሱ። አመሰግናለሁ።